ገንዘብ ተከድቼ የነበረበት ሰዓት ነበርና በቃ ከምል በላይ መጥፎ ሰዓት ላይ ናንተ ያገኘው እና ልክ የመጀመሪያ ስከፍት አስታውሳለሁ። ፍቅርሻ ይቅርታ አድርግልኝና ደግሞ ማን ነው ይሄን ያልኩኝ እንደገና ሌሊት ላይ ነው 10 ሰዓት ከ30 አካባቢ በእኛ ማለት ነውና ደግሞ ማን ነው ይሄ ብዬ ነው የጀመርኩት። ግን ኮምፕሊትሊ የእውነት ነው የምነግርህ በጣም ነው ህይወት የለወጥኩት በዛች ንግግር ማለት ነው። ይቻላል በሚለው ነው በቃ እና እንዳልኩ እኔ ከሊስትሮ ጀምረህ ከትንሽ ስራ አንድ ወቅት ላይ እስከ መኪና መሸጫ የነበረ ነው። ከዛ በኋላ ግን አንተ ሳገኘ ምንም ነገር ከዜሮ ነበር የጀመርኩት። ፍቅርሽ የእውነት ነው የምነግርህ ሜይ ቢ ምናልባት 10-20 ሺህ ብር የተሻለ አልነበረኝም በዛን ሰዓት እና ገባው መከታተል ጀመርኩ። ፍቅርሻ መከታተል ጀመርኩ። የሆነ ሰዓት ላይ የኢትዮጵያ ግሩፕ ቆሟል። በዛን ሰዓት አስታውሳለሁ አንድ ፒክአፕ ነበረችኝ የቀረች እግዚአብሔር በሚያውቀው ለሶማሌ ተራ ነው ያረድኳትና 250 ሺህ ብር ማለት ነው። እዚሁ ላይ የሚከታተል ጓደኞች አሉኝ አንድ ሁለት አሁንም ያውቃሉ። እና ግሩፑን አስገባኝ ልክፈል ነው ያልኩ ቃል በቃል ደጋግሜ እኔ ጽፌዋለሁ ዲያሪ ላይ አረሰው ልክፈል ነው ያልኩ። ፍቅርሻ አሁንም ደጋግሜ ካሳወስከው ያን ሰዓትና በፍጹም ነው ያልከኝ። የኢትዮጵያው ተቋርጧል። ዙሙን መከታተል እፈልጋለሁ ልክፈልና ልግባ ስለ በፍጹም ምን ያህል ነው ያለ ይሄን ያህል ለእኔ ከምትከፍለኝ ተቀበይ ዋልካት በወቅቱ በልዩነት የተቀበልከኝ ጃንዋሪ 10 ማለት ነው የጥምቀት ዋዜማ በኛ ተቀበልከኝ የኢትዮጵያው ቆሞ እያለ ማለት ነው። ከዛ በኋላ ነው እያልኩ የተሻለ ነገር የመጣውና ምንም አይደለም በቃ እግዚአብሔር ያለውን ነገር ይክፈል ነው ማለት ለአባይ ቶክን እንኳን በዛን ሰዓት አልነበረኝም። አንተ በሰጣቸው ነገሮች ባደረከው ድጋፍ ተነስቼ ነው እዛ የደረስኩትና ለሁሉም የእውነት ፍቅርሻ እግዚአብሔር ይስጥልኝ ነው ማለት እና አሁንም እሺ ጊዜ ቢወርድልኝ ምንም አይመስለኝም። መቤቴ ፍቅርሻ ምንም አይመስለኝም። ካለኝ አሁንም ነገርኩ ዲሲ ያደርጋለሁ ከየትም የተበደርኩም ያለኝም ነገር ዲሲ ያደርጋለሁ በቃ እየተከተልኩ ማለት ነው። አሮሩጣ በለው ነው የኔ ጨዋታ ፍቅርሻ። ያው ቀበቶ ካንተ ነው ልፈልግ ነው ሌላ አይደለም። ጥንካሬው ካንተ ነውና እንዳልኩ ደግሞ ከስራ ብትጀምር ከትንሿ ሊስትሮ ጀምሬ እስከ መኪና መሸጫ የነበረኝ ሰው ነው ወቅት እና ይሄ ነው ባጭሩ ለደ ነው 20-30 ስራ ሰርተናል በዚች አጭር እድሜና ስለ ሁሉም ነገር ካንተ የመጣ ትምህርት ነው ለማለት ያህል ነው። አገኘን ማጣ ነው ያገኘው አጣው ምንም አይሞቀኝም አይደንቀኝም ወላሂ። አሁንም ቢወርድ ብልም ተመልሶ እንደሚመለስ አውቀዋለሁ። በቃ የሆነ ሰዓት ላይ እንደጀመርኩ አይነት ነገር ነበረ። ግን እንዳልኩ በመከራም ስታልፍ ይሄ ነውና ያንተ ያደረከው ነገር አንድ ነገር ደጋግሜ የምነገር ፍቅርሻ ያን ቀን ያችን ብር ብትቀበለኝ ያኔ ልክፈል ያልኩ ቀን የእውነት ነው የምናገረው። ዛሬ ምን እጄ ላይ ምናልባት 50 ሺህ ብር እንኳን አይቀረኝም። የኢትዮጵያ 250 ሺህ ብር ነው የምነግርህ እኔ የቀረች ያ ሁሉ የነበረኝ ነገር ወድቆ ማለት ነው ባንዳንድ በሰዎችም በምንም እና ያኔ ግን በጣም ትልቅ ጥንካሬ ነው ያልከኝ ማለት ነው። ደጋግሜ የምልህ ይሄንን ብር አትክፈለኝ አንተ ግን ሰርተህ የተሻልክ ሆነህ እንደማገኝ እርግጠኛ ነኝ ያልከኝ። ከኢትዮጵያ እንደዚህ አልገጠመኝም። የዛሬ 2 ዓመት ነው ፍቅርሻ ማወራህ። ያ ደግሞ ለኔ ትልቅ መነሳሻ ነው የሆነኝ እና ከልብ አመሰግናለሁ። ሆነ ቲኤችዲሲ ፋሚሊዎችም ያኔ ደግሞ አንዳንድ ቴክስት አደርግ ነበር በሰዓቱ ልግባ የሚል ረብሸው ነበር እነትቴ ሁሉም ነገርና በጣም ነው አመሰግን ለማለት ያለው ፍቅርሻ። ሰላም ይብዛ። ሌላ ልደር ታንክ ዩ ሙላ ከዚህ ቤት ተሰናብታል። ሁለተኛ እንዳትመጣ። ኦልራይት ያው አንዳንድ ባለጌዎች አሉ አዳዲስ አካውንት ይከፍቱና መጥተው አንድ ኮመንት ነው የሚያደርጉት ይሰናበታሉ። ሌላ አካውንት ይከፍታሉ። ሄዶ ደግሞ የሚገርም ነው። እኔ ስላየሁት ነው የላክልኝና አንድ ነገር አይቻለሁ። የኢትዮጵያ ውስጥ ነው ምናምን ያልኩትና እንደዚህ ነው። ምክንያቱም አንዳንድ ጊዜ አእምሯችንን እግዚአብሔር ሲከፍተው የትም እንሆን የትም ብዙ ነገር እናደርጋለን። ለምን እንደዚህ እንደማወራው እናንተ ስለማይገባችሁ ነው። ኤኒዌይ እንኳን ይታየኛል የአንተ ፊውቸር ይታየኛል። ሲሪየስሊ ግን በጣም ጠንካራ ሆነ መስራት ነው። ጠንካራ ሆነ ብሊቨር ሆነ
ያሉትን ነገሮች ይሄ የማርኬት መውረድ መቀነስ ጨመሩ ምናምን አይደለም። ሶዋ ያ እንደዛ አይነት ኢንቨስትመንት ላይ ነው ያለ ነው። ቅድም እንዳልኩት ደጋግሜ ብለው ነገር ይህ በክሪፕቶ ከረንሲ ላይ ብቻ የመጣ አይደለም። ጎ ኤንድ ቼክ ዳውን ጆንስን፣ ኤስፒ 500ን፣ ናዝዳክን፣ የጎልድ ፕራይስን ኤቭሪ ኢንቨስትመንት ኢዝ ዳውን ኢትስ ኦን ክራሽ። ኦኬ ክሪፕቶም አንዱ ነው። እንደውም በተሻለ ኮንዲሽን ላይ ነው ያለው። ስለዚህ ይህ ሀፕን የሚያደርግ ነው በየጊዜው። ደፋሩ ስንት መሰላችሁ? በአሁኑ ሰዓት በክሪፕቶ ወርልድ 15% ብቻ ነው። ኢፍ ዩ አር ዘ 10% ደፋር ዳዝም ማተር አበሻ ሆኑ፣ ነጭ ሆኑ፣ ቢጫ ሆኑ፣ አረንጓዴ ምናምን ብዙ ጊዜ የምንገምታቸው ነገሮች አሉ። አበሻ የማይችል ይመስለናል ምናምን። እንደሱ አይነት ነገር የለም። ብቻ ቢዘ ዊነር ትንሹ ካታጎሪ ውስጥ ራሳችሁን አግኙ። ብዙ ሰዎች አትከተሉ። ኢንቨስትመንት ዴሞክራሲ አይደለም። ኢንቨስትመንት ሆታ አይደለም። ድምፅ ብልጫ አይደለም። ሰክሰስፉል የምትሆኑት በሚኖራችሁ ብሊቭ እና ራይት ቦታ ላይ በምትሆኑበት ጊዜ ነው። ስለዚህ በአሁኑ ሰዓት እንደዛ አይነት ብሊቭ ላይ ያላችሁ ሰዎች ሀይሊ ሰክሰስፉል ትሆናላችሁ። አንዱም አንተ ነህ። በጣም አመሰግናለሁ። መጨረሻችንን እግዚአብሔር ያሳምርልን። ሊያዬ እንዴት ነሽ? እንዴት ገባሽ? ልጅ ዛሬ ተራ የደረሰ ያ ተራ አንተ እንዴት እንደፈራው! ወይኔ ለካ እንደዚህ መሆኑን ባቅ ኖር አልጠይቅም ነበር። ኧረ እባክሽ ሰላም ለማለት ነው። ለመጀመሪያ ጊዜ እንደገባሽ አውቃለሁ። ፍቅርዬ እንዴት ነህ? አለሁ። እንዴት ነሽ? እግዚአብሔር ይመስገን። አንተን ሳይክ በቃ እኔ ራሴ በቃ ሁሌ ሀብታም የሆንኩ ስለሚመስለኝ ደስ ይለኛል። ምንም ሳላረግ እና የሚገርመኝ ነገር ብዙ አመት ነው ማይክ እዚህ ላይ አይደለ፣ ግን አንዴም ተሳትፌ አላቅም። እኔ ብር ሴቭ አድርጌ አላቅም። ብር ይሄ ምንድን ነው እንዲህ አይነት ነገሮችን አስቤ አላቅም። ግን ሁሌ ከአንተ ጋር የሆነ ነገር በምታረገው ነገር ሁሌ አም ኢንተረስትድ፣ ግን ምንም ነገር ላይ እንትን ብዬ አላቅም። እና ሁሌም ወይኔ ፍቅሩ ላለው ሳይክ እና ለሰላምታ ነው። ኔጌቲቭ እንትኖችን ሰምቼ በጣም ነው ያዘንኩት ከማንጠብቃቸው ሰዎች እና በጣም ደንግጬ እንዴ ብያለሁ። አይ ሆፕ ሁሉ ነገር ሰላም ነው ከዚህ ወዲያ የሚሆነው። መልካም ጊዜ ይሁንላችሁ። ሃፒ ፍራይዴይ። ታንክ ዩ አይ ነው ክሪፕቶ ኤክሰርሳይዝ እያረግሽ እንዳልሆነ አውቃለሁ። እንተዋወቃለን። ቲክቶክ ላይ ከማውቃቸው ጥሩ እህቶች አንዷን አንቺ ነሽ። ኢሮፕ ነው ያለሽው አይደለ? ያ ኖርዌይ ነው ያለሽው። ሰው ፕሊስ ሞክሪ። በተለይ አሁን ታይሙ ነው። ያ አንድ ቀን ጆይን አረጋለሁ እና አወራለሁ። አንድ ቀን ይኸውልሽ፣ ቱሞሮ ኔቨር ካምስ። አንድ ቀን ሁልጊዜ የምንላቸው ነገሮች ምንድን ናቸው? አንድ ቀን እንዲህ ያደርጋለሁ። ለምሳሌ ዘመኑን ሙሉ ሲያጨስ የኖረ ሰው አዲስ ዓመት ሲመጣ ሲጋራ ያቆማል ይላል። ዘመኑን ሙሉ ሲጠጣ የነበረ ሰው አዲስ ዓመት እስከሚመጣ። ምክንያቱም ታይም ጥሎን ነው የሚሄደው። እኛ አይደለንም ጥለ ነው የምንሄደው። ታይም ጥሎን ስለሚሄድ አሁን 2-3 ዓመት የምንተዋወቅ ከሆነ ያ 2-3 ዓመት ተመልሶ አይመጣም። ኢማጂን የዛሬ 3 ዓመት እችን ነገር ጀምረሽ ለምሳሌ ዝም ብለሽ እንደው ማትፈልግ የሆነ $1000 ቢትኮይን ላይ አድርገሽ ቢሆን $1000 ቢያንስ 3000 ነው። $1000 ኤክስአርፒ ላይ አድርገሽ ቢሆን ነው $1000 በ30 ሳንቲም ገዝተሽ ከሆነ አሁን ከ3 እጥፍ በላይ ነው ያለው። ኦል ዞስ ካይንድ ኦፍ ቲንግስ ቱሞሮ የሚባል ነገር አስፈላጊ አይደለም። አይ መሞከር ከፈለግሽ ማለት ነው። የምትሞክሪው ደግሞ ለራስሽ ነው፣ ለእኔ አይደለም። there is nothing to do with me። ይህን ነገር ውጭ ያላችሁት ልጆች ፖቴንሻሉ ስላለ ነው። $10 $20 $50 ምናምን ዝም ብሎ ጣል ማድረግ አዝማሚያ። ሪሜምበር ክሪፕቶ ላይ በጣም የሚገርሙ ነገሮች አይቻለሁ። እኔ ያየኋቸው ብዙዎቻቸው ያላያችኋቸው ወይም ደግሞ አንዳንድ የቀናቸው አበሾች ያደረጉትን ነገር ያላያችኋላችሁ። $1000 ሚሊዮነር የሆነ አበሻ አለ። በዜሮም ሚሊዮነር የሆነ አበሻ አለ። ማይን አድርጎ ቢትኮይንን ማለት ነው 200 ቢትኮይን ማይን ያደረገ ሰው አለ። $1000 በ2011 ኢንቨስት አድርጎ ዛሬ ከ20-30 ሚሊዮን ዶላር በላይ ያለው ሰው አለ።
በክሪፕቶ ነው ምላችሁ፣ አበሻ ነው ምላችሁ። ፖይንቱ ነገ የምንለው ነገር በጣም እንትን ነው ለመሞከር ማለት ነው። ኤክስፕሌን ላርግልኝን ችግር በደንብ የአንተን ፕሮግራም ለመከታተል ሰዓቴ ላይክ አይመቻቸኝም እና አላዳመጥኩም ያልገባኝ ነገሮች ስላሉ ማለት ነው እንጂ በእንደዚህ በእንትንነት ይችላል ነገር በጣም ሳይሆን ከስራና ከምገባበት ሰዓቴ ጋር አይገናኝም። አንዳንዴ እንደውም አሁንማ በጣም ቢዚ ከመሆን የተነሳ ጭራሽ ገብቼ አላቅም። ቲክታክ ሰምታይምስ ነው ሳልፍ እንደዚህ ልተኛ እና ያዳት ወዝ ደ ሪዝን ከኔ ጋር ስለምታወሪ ትንሽ አስቸጋሪ ነው። ከኔ ጋር እንዲህ አይነት ነገር ሰው ሲያወራ አንድ ነገር ልጠይቅሽ። ለምሳሌ መደበኛ ስራ ነው አይደል የምትሰሪው? አዎ። በሰዓት ነው የሚከፈልሽ አይደል? አዎ። አለቃ አለሽ አይደለ? አዎ። ተምረሽ ነው የምትሰሪው ነገር ፕሮፌሽናል ነው? አዎ፣ የተማርኳቸው የተለያዩ ናቸው። ኦኬ፣ ከአንዱ ግድ የለም አእምሮ እንትን ለማለት ለአንቺ ብዬ እኮ አይደለም፣ ለሁሉም ሰው ኤክስፒሪየንስን እኔ ሼር ለማድረግ ጭምር ነው። እና አሁን ለስንት ዓመት ሰርተሻል? አሁን የምትሰሪውን ስራ ወይም ደግሞ ስራ ላይ ስንት ዓመት ቆይተሻል? ኦይ ቱ ቢ ኦነስት የአሁኑ ስራዬ ላይ አመት። ግድ የለም ስራ ላይ ስንት ዓመት ቆይተሻል? ስራ ላይ ስንት ዓመት? እየተማርኩ ምሰራ ነበረ። መልሱ የለም። ኤኒዌይ ግን ይኸውልሽ አዳምጪኝ፣ ግድ የለም ለመሰላችሁ ብዙ ጊዜ ዲፌንሲቭ አንሆን አንድ ነገር እንደ ምክርም ሆነ እንደ ኤክስፒሪየንስ የሚወት አድርጌው ሼር ሳረጋችሁ አሁን የለያየን ኬዝ አንስቼ ለብዙዎቻችሁ የራሴን ኤክስፒሪየንስ ነው ሼር ማድረጋችሁ። ኦኬ ደጋግሜ ብዬዋለሁ። 36 ዓመት አሜሪካን ሀገር ስኖር ያልሰራው ስራ የለም። ቀደም ቲምወርክ ኢትዮጵያ ስላለ ነው። ከሊስትሮነት እስከ መኪና ሻጭነት ደርሻለሁ። እንደዚህ ብዙ ነገር ሉዝ አድርጌያለሁ። ነገር ግን እንደዚህ አላረኩም። በአንድ ኮይን 27,000 ምናምን ዶላር የሰራ ሰው ነው። ግን አሁን ነው የምላችሁ። ግን ምንድን ነው አሁን ፖይንቴ? እኔም ያላየሁት ነገር የለም። ከሴኪሪቲ ጋርድ፣ ከጋዝ ስቴሽን፣ ከፓርኪንግ ላይ፣ ከታክሲ ኤቭሪ እና ፕሮፌሽናል ስራ ጭምር ብዙ ነገሮችን አልፌያለሁ። ግን ሁልጊዜ ማይንዴ ውስጥ ያለውን መሰላችሁ ታይም ኤንድ ፋይናንሻል ፍሪደም፣ ሁለት በጣም አሜዚንግ የሆኑ ባለፈው 10 ዓመት እንጆ የማደርገው ላይፌ ነው። 26ቱ አልኖሬበታለሁ አላለም። ኮሌጅም 5 ዓመት ያባከንኩት ጊዜ ይቆጨኛል። ማአት ነገሮች አሉ። ሪዝኑ ምንድን ነው መሰላችሁ? እንደዚህ ከተወጠራችሁ you will never see time and financial freedom። ስትሰሩ ኖራችሁ ስትሰሩ ነው ሞቱ። የኔ አባባል አትስሩ አለ ስሩ። የምትሰሩትን ስራ ግን ሳይድ ሀስል ፈልጉ። I'm not talking about just crypto። ሪል ስቴት ኢንቨስተር ልትሆኑ ትችላላችሁ። ጎልድ ላይ ሊሆን ይችላል። ሉካንዳ ቤት ከፍታችሁ፣ ሻይ ቤትም ከፍታችሁ፣ ቡና ቤትም ከፍታችሁ ዋሬቨር ሊሆን ይችላል። ግን ሳይድ ሀስል በጣም መስት ነው። ሪዝን ስትሰጡ ግን 1500 ሪዝኖች አሉ። መምዘዝ ብቻ ነው ሪዝን። እንደዚህ ሆኜ በዚህ ወጥቶ ስኬጁል አለመች ብሎኝ፣ ስራ በዝቶብኝ፣ ወገቤን አሞኝ፣ ሱሬ ተፈቶ፣ ጫማ አደናቀፈኝ፣ መአት ምክንያቶች ታመጣላችሁ። ይሄንን ካላስወገዳችሁ በእርግጠኝነት ነው የምላችሁ፣ በተለይ በውጭው ዓለም ያላችሁ ዩል ሲ ዩርሰልፍ በምርኩዝ ውስጥ ከምትሄዱ። በጣም ግላድ እሱን ዓለም ከተሰናበትኩ 10 ዓመት በላይ 11 አክቹዋሊ። ምክንያቱም እኔ ለምሳሌ $120,000 ያላነሰ የማገኝበትን ስራ ነው የዛሬ 12 ዓመት ወቃውት ያደረጉት በፈቃዴ እየተፈለግኩ ምን እያሉ ወካውት ነው ያደረኩት። ብዙ ነገሮች ሉዝ አድርጌያለሁ በዛ ምክንያት በወቅቱ። ሪዝኑ ምንድን ነው? you have to believe in yourself። ምንድን ነው ወርዝ ማድረገው? $1 ሚሊዮን ነው ወርዝ ማድረገው? $10 ሚሊዮን ነው? $1 ቢሊዮን ነው ወርዝ ማድረገው? ለራሳችሁ መንገድ አለባችሁ። በሰዓት 100 ብር ስለምታገኝ በ8 ሰዓት 800 ብር ሰው ዋርዘ ቢግ ዴል። የራስ አለቃ ካልሆንክ ስትታመም እያስፈቀድክ የምትተኛ ከሆነ ቫኬሽን ለመውሰድ ወረፋ ጠብቀ ፍቃድ ጠይቀ ምናምን ከሆነ የሰር ኖሰር እያልክ ያለቃ የምናምን እኒህ ህይወትን ሙሉ እንደሱ ላለማሳለፍ ሞክሩ። ይህንን ስል
አንዳንድ ሰዎች ሮንግ ዌይ ይወስዱታል። የተማሩ አልናኩም። የተማሩ ሰዎች ያስፈልጉናል። ዶክተር ያስፈልገናል፣ ሁሉም ያስፈልጉናል። አዘ ሴም ታይም አንትርፕረነርሺፕ የምንለውን ነገር አዳፕት ማድረግ አለብን። የዶክተር ሚሊዮነሮች አሉ፣ የዶክተር ብሮክ አሉ። ፋይናንሻሊ አቅም ሲኖረን ላይፍ ኢዚየር ይሆናል። 100 ዓመት አንኖርም። እሺ ግፋ ቢል 100 እንኖር። እሺ አለቀ። ከዛ በኋላ አንዴ ነው የምንኖረው። ስለዚህ እባካችሁ ጊቭ ዮርሰልፍ ሬዝ ቫሊዩ። ምክንያቶችን አስወግዱ ሪጋርድለስ ኦፍ ዘ ኦድስ። አለበለዚያ ዩል ቢ ዜር ኤቭሪ ሲንግል ታይም። ስራ ልትቀያየሩ ትችላላችሁ። አንዳንዱ በአለም ሊቀያየር ይችላል፣ ሚስት ሊቀያየር ይችላል። it doesn't take you anywhere። ይህ አይነት ብሊቭ ውስጣችን ሊኖር ይገባል። ኢትዮጵያ አሁን ምን ሆኖ አሁን ቲሞወርክ እኔ አይክን ሲዛት ሰዎች አለው በርካታ ልጆች አሉ ኤችዲሲ ውስጥ ብራይት የሆኑ ማርኬት የሚቀንስ የሚወጣ ምናምን እስናራቦ ክሪፕቶ ነው የማወራው። ክሪፕቶን አዳፕት አድርግ ያለው የኔ ኒች ነው፣ የኔ ኦፖርቹኒቲ ነው። ድራይቭ እያደረገኝ ያለ ነገር ነው፣ ህይወቴን እያኖረኝ ያለ ነገር ነው። ነገር ግን ፖይንቱ ይሄ ብቻ አይደለም። ፐርሰናል ግሮዝ እና ማይንድ ሴት የምንለው ነገር ድሪመር መሆን፣ ሆፕፉል መሆን፣ በራስ ብሊቭ መኖር፣ እነዚህ ወሳኝ ነገሮች ናቸው እና ፋይንድ ታይም ለኦፖርቹኒቲ። ዋናው ነገር ግን ክሪፕቶን እየሰራው ሰክሲድ አደርጋለሁ የምትሉ ከሆነ ስለ ክሪፕቶ እውቁ፣ መረጃ ሰብስቡ፣ እውቀቱን ቢውልድ አድርጉ። ከዛ በኋላ በአግባቡ ኤክሰርሳይዝ አድርጉ። ሪል ስቴትም ከሆነ እንደዛው፣ ስታክም ከሆነ እንደዛው፣ ኢንሹራንስም ከሆነ ፎሬክስም ከሆነ ቅድም እንዳልኩት ሱቅ ልኳንዳ ቤት ሊሆን ይችላል። እኔ አንድ ልጅ በጣም ፋሲኔት የሚያደርገኝ ልጅ አለ። እኔ የት እንደደረሰ አላውቅም። በእርግጥ ልኳንዳ አሜሪካን ቁጭ ብሎ እኔ ኢትዮጵያ የተመልሼ ልኳንዳ ቤት ከፍቼ እንደዚህ ነጭ ለበሱ ምናምን አድርገው ሻማ አድርጌ እንደዛ ይመኝ የነበረ ልጅ አውቃለሁ። አይ ሆፕ የተሳካ ልኳንዳ ቤት ይኖረዋል ብዬ አምናለሁ። እንዲህ አይነት ነገሮች you have to find your niche እና አሁን ዛ ሜክ ሴንስ። ጥቂቶቻችን ሀብታም ለመሆን ብዙዎቹ ድሃ መሆን አለባቸው። ወል በምርጫ ነው። ድህነትም ምርጫ ነው፣ ሀብታም መሆኑ ምርጫ ለእኔ። ዊዝ ኮንዲሽን ኦፖርቹኒቲ ሳይኖር የሚበድል ነገር ኖሮ አንፌር የሆነ ነገር ኖሮ የሚኖር ድሃ አለ፣ ፖቴንሻሉ እያለ እሱም ማለት አይደለም። ነገር ግን ኦፖርቹኒቲው እያለ አሁን ለምሳሌ አይታችኋል። እኔን ዝም ብለው የሚቀጠቅጡ ሰዎች አሉ። አሁን ዝም ብለው ተነስተው ክሪፕቶ እኮ አይሰሩም። ድሪማቸው ማታም ጠዋትም ሲነሱ ምናምን እኔ እንደዚህ ሲያዩኝ ደማቸው ይፈላ። እንዲህ አይነት ሰዎችም ሰክሲድ አያደርጉ። ኦኬ በቃ ስራው ላይ ማግኘት የሚገባቸው ነገር ላይ ፎከስ የሚያደርጉ ሰዎች ሰክሲድ ያደርጋሉ። ምቀኛ አትሁኑ፣ ተንኮለኛ አትሁኑ። እግዚአብሔርን አምላክ ሆኑ። ባላችሁበት ሃይማኖት ጸጋን ለመላበስ ሞክሩ። you can make it happen. that's what it is። ለማንኛውም ሊያየን ሳወራት እግረ መንገዱን ለሁላችንም እንዲረዳን ኤክስፒሪየንስ ሼር ከማድረግ አኳያ ነው። ነገ ሌላ ቀን ያለን ዛሬ ነው። በምን እናውቃለን? ለምሳሌ አሁን በዲሲ ሰዓት አቆጣጠር 3 ፒኤም ነው። ነገ 3 ፒኤም ላይ ለመነሳቴና ለመገኘቴ ምን ማረጋገጫ አለኝ? ምንም የለኝ። ከላይ ነው። ለሁላችንም ይሄ ነው። እንቅፋት አለ፣ ትንታ አለ፣ ሀርታታክ አለ፣ ስትሮክ አለ፣ መኪና አደጋ አለ፣ ኤቭሪቲንግ አለ። ስለዚህ ያለ መቼ ነው? ዛሬ ነው። ነገን ለመኖር ደግሞ ሆፕፉል መሆን አለብን። ስንኖር ደግሞ ነገ ለመነሳት እና መገኘቴን ካላወቁ የዛሬ 50 ዓመትም ልኖር አልኖር አላውቅም። አሰፖኝ እኖራለሁ ብዬ ግን ሆፕፉል መሆን አለብን። ላይፍን እንደዚህ አድርጋችሁ ይዩት ፕሊዝ።
እነዚህ እግዚአብሔር አእምሮ ሰጥቷቸው የተረገሙ ሰዎች አይነት ሰውን በየቦታው ደግሞ የሚወጭቁ ምቀኝነት፣ ቅናት ምናምን የሚያንገበግባቸው አይነት ሰዎች አትሁኑ። ፎር ዋት ሪዝን? ከክፋት ደግነት ነው የሚሻለው። እንዲህ አይነት ነገሮችን ስታደርጉ ይሳካላችኋል። ብሊቭ በእግዚአብሔር ላይ ትልቅ እምነት ይኖራችሁ፣ በራሳችሁ ላይ ትልቅ እምነት ይኖራችሁ። በመልካችሁ፣ በቁመታችሁ፣ በሰውነታችሁ በምናምን አይደለም። ኤቭሪ ሂውመን ኢዝ ኢኳል። የሚለየው አእምሮ ነው። አእምሮ የደነዘዘ ሰው ነው። አእምሮ ነው የምንቃወመው። እኔ አሁን ለምሳሌ ሰዎች በቃ እኔነቴ ያስጠላቸዋል፣ መብታቸው። እኔ ግን ማን እናያስጠሉኝም። አይገርማችሁ? ያሳዝኑኛል። ምክንያቱም አለመታደል ሆኖ ነው። ፐርሰናል ደግሞ ስለማውቃቸው ምንድን ናቸው እነዚህ ሰዎች፣ ምንድን ነው የሚሰሩት፣ የት ጋ ነው ያሉት፣ እሱ ነው የሚያሳዝነው። እና እንዲህ አይነት ነገሮችን ኢቨን የሚጠላችሁን ሰው አትጥሉት። ምክንያቱም እርግማን አለበት ወይም አእምሮ ዝጓል ወይም አእምሮ በአግባቡ አይሰራም። እንደዚህ እያደረጋችሁ ሰክሲድ የምታደርጉበት ነገር ላይ ፎከስ አድርጉ እና ይህንን ጀስት አድቫይስ የኔ ነው። አሁን ያልኳችሁ ነገር የሚመቻችሁ ከሆነ ተጠቀሙበት፣ የማይመቻችሁ ከሆነ ቀለም ቀቡት። ግን ኦነስትሊ እንዲህ አይነት እምነቶች ሰክሲድ እንድናደርግ ያደርጉናል ብዬ ነው። አመሰግናለሁ ጂሚ። እኔም አመሰግናለሁ። ይቅርታ ስለከፈትኩ ልውጣ። መልካም ቀን። ያየ ስለመጣሽ በጣም ደስ ብሎኛል። እኔም በጣም በእውነት ፍቅሩ ስላየው አመሰግናለሁ። ኮንሰርንሽ ገብቶ እንትን ብሎኛል። እናወራለን። እሺ፣ በጣም እግዚአብሔር ደነዋል። በነገራችን ላይ ኖርዌይ አንድ ጎበዝ ልጅ አለ፣ የኛ ልጅ ብሩክ። ትተዋወቃላችሁ? እኔ ነኝ እኮ አንተ ጋር መጣሁት። አይስወር እኔ ሳልገባ እሱን ቢን ኤጅስ ዋት ታዲያ እንዴ በእናትሽ አስገቢ ምናምን ብሎኝ እንዴ እሱ ጋር ግድ የለህም ምናምን ብዬ ቢን ኤጅስ ላይ 2 ዓመት ምናምን የሆነው እንደዛ የሆነ እኔ ነኝ እንትን ያልኩት። በጣም ነው የሚወድህ ብታይ፣ ስላንተ ባገኘኝ ቁጥር የሚያወራኝ። ዋው! በሌሊቱ ፕሮግራም ነው የሚገባው እሱ ሮብ ምን እንጃ። አሁን እኔም ቢዚ ስለሆንኩ አይቼው አላውቅም፣ ግን እኔ ነኝ በዚህ ሰዓት አይመቸውም። ትገናኝ ያደረኩት ሮብ ማታ እና ያው ዙሙ ላይ ያለ ሁሌም ትሬኒንጉ ላይ ያለ ሜምበር ስለሆነ። እሺ፣ መልካም ቀን። ቻው ቻው። እሺ፣ ቻው ቻው ቻው። አሬ ይገርማል። ጀሚል ሰላም ፍቅርሻ፣ እንዴት ነህ? አለሁ። እንዴት ነህ? አለን ሁሉ ሰላም። ሁላችሁንም ሰላም ብያለሁ። 500 ምናምን ሰው ይታየኛል። አንድ ጥያቄ ነበረኝ ፍቅርሻ። እሺ። ከዛሬ አመት ከምናምን በፊት እንትን ነበር የምጠቀመው በባይናንስ እና ኢትዮጵያ እያለሁ ነበር የምጠቀመው እና የአካውንት ስላለኝ አሁን ደግሞ የምኖረው ግሪስ ውስጥ ነው እና እዚህ አካውንት ስላልከፈትኩ በዛ አካውንት ነበር የምጠቀመው፣ በኢትዮጵያ አካውንት። ኮይኖችን የምገዛው በዛ ነበር፣ የተለያዩ ኮይኖችን እና አሁን ኢትዮጵያ ቱፒ ከመዘጋቱ ጋር ተያይዞ እዚህ ሀገር ደግሞ አካውንት አልከፈትኩም እና አሁን እንትን ዲሲኤ ማድረግ ፈልጌ ነበር የተወሰኑ ኮይኖችን እና እንዴት አድርጌ መግዛት የምችልበት መንገድ ይኖራል የሚለውን ነገር። እንዲህ አይነት ነገር የሁላችሁ ክሪፕቶ ላይ ስትሰሩ ሁሌ የምለው ነገር ነው። ይህም አሁን ኢንቮልቭ ያደርጋሉ ሁሌ ከምለው ነገር ጋር። ሁሌ የምለው ምንድን ነው የምታደርጉትን ነገር በመረጃ በኢንፎርሜሽን በኖሌጅ ስሩት የምለው ለዚህ ነው። ኢንክሉዲንግ አገር ጥዬ ብሄድ አገር ብቀይር ምንድን ነው የማደርገው የሚለውን ጭምር ማለት ነው። ለምሳሌ እኔ ዞራለሁ፣ ሀገራት ሄዳለሁ፣ ኢትዮጵያ ሄዳለሁ፣ ሌላም ቦታ ሄዳለሁ ምናምን። ግን ጠንቅቄ አውቃለሁ ኢትዮጵያ ብሄድ እንዴት እንደሚሰራ። ምክንያቱም
ከእንትኔ ውጭ ልሆን አልችልም፣ ከሲስተሙ ውጭ መሆን አልችልም። አሁን ደግሞ እንዳንተ ያሉ ወንድሞች ወይም እህቶች ኢትዮጵያ ውስጥ ባይናንስ ኢንተርናሽናል የሚሆን ኩኮይን የሚሆን ኤክስ የሚሆን ኤክስ የሚሆን ባይቢት የሚሆን ዋሬቨር ኖሯችሁ ያላችሁ ልጆች ወደ ውጭ ዓለም ልትሄዱ ስትሉ ኢንቨስት ሲሪየስ ከሆናችሁ ይህንን ነገር ቀድማችሁ ማወቅ አለባችሁ። ኦኬ ልልህ የፈለኩት ምንድን ነው፣ ወደ ግሪስ አላቅም፣ እርግጠኛ አይደለሁም። ነገር ግን ኢትዮጵያ ሆነ ወደ አሜሪካ የምትመጣ ከሆነ ባይናንስ ኢንተርናሽናል አሜሪካን ውስጥ ሊሰራ አይችልም። እስፔሻሊ የኬዋይሲ ህግ ጥብቅ ሆኖ ሲዚ ለ10 ወር እስር ላይ ቆይቶ $4.2 ቢሊዮን ከፍሎ ከወጣበት ጊዜ በኋላ ባይናንስ ሲሪየስ ነው። በቪፒኤን በምናምን የሚባለው ነገር ሁሉ በጣም ጥንቃቄ ያስፈልገው። ቀላል መልስ አለው ፍቅሩ። አንድ ኦኬ ልጨርስና ትቀጥልለታለህ። የአሜሪካኑን እያልኳችሁ ነው። ወደ ግሪስ ግን ያሬድ ይመለስበታል። ባይናንስ ኢንተርናሽናል ስለሆነ የሚሰራው አሜሪካን ውስጥ ባይናንስ ዩኤስ ስለሆነ የሚሰራው ወደ አሜሪካን ወይም ወደ ካናዳ የምትመጡ ሰዎች ይህንን በጣም ጥንቃቄ ማድረግ አለባቸው። ወደ አውሮፓ ግን ባይናንስ ኢንተርናሽናል እንዴት ሊሆን እንደሚችል በእርግጠኝነት በትክክለኛው ላቅ አልችልም። ያሬድ ሊያግዘን ነው። ማወቅ መቻል አለባችሁ። ከመውጣታችሁ በፊት ከሀገር ቤት ይህንን ኢንፎርሜሽን መያዝ መቻል አለባችሁ። ለማንኛውም ፒቱፒ ይስራ ወይም ደግሞ ትራንስፈር ታደርገው አታርገው እርግጠኛ አይደለሁም። ያው ያሬድ መልሳለሁ ብሏል። ወደ ያሬድ ሊድ። እሺ ታንክ ያሬድ። ሰላም ብያለሁ ቤተሰብ። ፍቅሩ ሰላም ናት? አለን። ያ አሁን ጥያቄው ወደ ግሪክ የገባው ፐርማነንትሊ ነው ወይ ነው? ፐርማነንትሊ ከሆነ የገባው አድሬስ ፕሩፍ አድሬሱን አጀስት አድርጎ ኖርማሊ የግሪክን እንትን መቀየር ይችላል። ኢንተርናሽናሉ ተሴም ስለሆነ ከኢትዮጵያው ጋር ማለት ነው። እንደዛ አድርጎ በካርዱ መጠቀም ነው። ግን ሌሎች አሁን ኮመንት ላይ ሰጀስት እንደሚያደርጉት ፒቱፒ ሊጠቀም ቢል ግሪክ በጣም ሊበላ የሚችልበት ሀገር ነው እና እንዳይሞክረው እላለሁ። ዋናው ነገር ፐርማነንትሊ ወደ ግሪክ ገብቶ ከሆነ አድሬስ ፕሩፍ ብቻ ነው ማድረግ የሚጠበቅበት። ያንን ቼንጅ አድርጎ ኖርማሊ ከባንኩ ጋር ኮኔክት ማድረግ ይችላል። ኦኬ እየሰማ ነው። ባይናንስ ኢንተርናሽናል ባይናንስ በተለያየ አገር ህግና ሬጉሌሽን ነው የሚሄደው። የአሜሪካኑን ነግሬያቸዋለሁ። አሜሪካን አትችሉም። ምክንያቱም ባይናንስ ኢንተርናሽናል አሜሪካን ውስጥ አይሰራም። ባይናንስ ዩኤስ ራሱን የቻለ ካሊፎርኒያ ውስጥ ኦፊስ ያለው ራሱን የቻለ ብራንች ነው የሚሰራው። ስለዚህ አይቻልም። ግን ባይናንስ ኢንተርናሽናል ዓለም አቀፍ ስለሆነና ኦልሞስት 200 ሀገሮች ውስጥ ስለሚሰራ አሁን የነገረ እንትን ግልጽ ሆኖልሃል። ባይናንስን ኮንታክት አድርጎ መቀየር አንተን ነው አክቹዋሊ እንደዛ ማላረግበት ምክንያት የተለያየ ነው። ስሜ እኔ አሁን የኢትዮጵያውን ባይናንስ የምጠቀምበት የነበረው ምክንያቴ ቬሪፋይድ የሆነ ነው በኢትዮጵያ ፓስፖርት ማለት ነው። እና አሁን ደግሞ እዚህ ካለኝ ወረቀት ጋር አይገናኝም። አሁንም እኮ ይሰራል ባይናንሴ፣ ንግድ ባንክም አለው፣ ሁሉ ነገር ይሰራል። ፒቱፒ እኔ አሁን ለመግዛት ብቻ ነው ፒቱፒ ስለማይሰራ እንጂ የዚህ ሀገር አካውንት ደግሞ ለመክፈት በእርግጥ ያሬዳ ያለው ነገር ትክክል ነው። እንትን ፕሩፍ ኦፍ አድሬስ ያስፈልጋል። ትንሽ እሱ ነው ያስቸገረኝ። ኦልራይት እንግዲህ ያው ምንድን ነው እዚህ ጋሪም ፍቅሩ ሌባ ነው ይቅርባችሁ። እንዲህ አሳዝኗችሁም እንደዚህ አይነት ሰዎች በቃ የተለያየ እንትን እየከፈቱ የመጡ መልስ አትስቶ። አሁን አይሽ ሪም መልስ ሰጪ ሰዎቹን እንትን ነው የምታረጉት። እነዚህ ኤርታሌ አንቴክስ ምናምን የሚባሉ ሰዎች ናቸው። አካውንት እየከፋፈቱ ምን እያደረጉ
በቃ ሲክ ናቸው ትንሽ ከሰውነታቸውም ከአካላቸውም ሲክ ስለሆኑ ነው። እና ያው የምታውቋትም ሴትዮ ምናምን እና አሉ በግልጽ ያው ስሜን እየጠሩ አይደል የሚናገሩት እንትን አሉ። እና መልስ አትስጡ። መልስ በሰጣችሁ ቁጥር ሪፍሌክት የሚያደርገው ለሰው ሌላ ነገር ነው። እና መልስ አትስጡ። ሞዴሬተሮች አይ ቲንክ ቤዚ ውጭ ነው ያለችው እና ብዙዎቻችሁ የሚመቻችሁ ሞዴሬተሮች እነዚህን ሰዎች እየተከተላቸው ይክፈቱ። እናንተ ብሎክ አድርጓቸው ይክፈቱ። ያው አቴንሽን እንትን ለማለት ነው። አይ እንትን ነው ምን ይደረግ እኮ ማሰብ ያለባቸው ሰዎች ዩሲ እዚህ ውስጥ አሁን 515 ሰው አለ አይደል? 515 ሰው ብዙ ቦታ አይታችሁ እንደሆነ ያለበት ቦታ ላይ ኮመንት ላይ የምታዩት ምንድን ነው? 80% ስድብና መመላጨት አይደል? እዚህ ቤት እኮ የለም ያ። ስለዚህ 550 ሰው እያለ 5 ሰዎች ካላበዱ እኛ ጤነኛ አይደለንም ማለት። ስለዚህ 5 ሰዎች ማበድ አለባቸው። እነዚህ 5 ሰዎች ደግሞ ይታወቃሉ። አያችኋቸው አይደል? እንትን ላይ ወጣው። ስለዚህ እንዲህ አይነት ነገር እንትን አይበላችሁ። ግን ሌሎቻችሁ ለእነሱ መልስ አትስጡ ፕሊዝ። ኮመንቱ ላይ ለእነሱ መልስ አትስጡ። ሞዴሬተሮች አክሽን ይውሰዱ። የግድ ነው። እነዚህ ሶሪ እኔ ማንንም እንትን ማድረግ አይደለም። ቁጭ ብለው 10 ሰዓት እንትን እያሉ በቃ ብዙ ነገር ያለባ ያሳዝኑኝ። አንጀቴን ብልት እኮ ነው የሚያደርጉ። መከራቸውን ያሉ እና ተዋቸው። እንደዚህ ይሁን ውስጥ እነሱስ ማን አላቸው? እኔን ካልሰደቡ ማን አላቸው? እኔ መሰደብ የለብኝም ብላችሁ ታምናላችሁ? እኔ በደንብ ነው ሙልጭ ልጭ ያወጡኝ። አንተ ሽማግሌ፣ አንተ መላጣ፣ አንተ ፉንጋ፣ አንተ ምናምን መባል አለብኝ እንዴ? እኔ ማን ነኝ? ትቀልዳላችሁ? አንዳንድ ጊዜ እኮ ኢትስ ፋን። እኛ ስራ እየሰራን ነው። እነዚህ የሚያውደለድሉ አንዱንማ በሆነ አጋጣሚ ሰው አይቶት ነግሮኝ ታሟል እንዲ ያሉኝ። ምን ሆኗል? ሊፈነዳ ነው። በቃ ስትረስፉል ስለሆኑ ሲበሉ ነው የሚውሉት። በቃ እንትን ሲሉ ነው የሚውሉት፣ ምናምን ነው የሚውሉት። ከዛ በቃ መሳደብ ነው የሚችሉት። ሲክ ማይንድ ነው ያላቸው እነሱና ክሪፕቶ አስተማሪ ነኝ ይላሉ እንደው እና በማአት ነገሮች አሉና ፕሊስ እነሱም ይዝናኑ። አንድ ትምህርት ቤት ሃይ ስኩል ሆነን ሽንት ቤት የሚጻፍ ነገር ነበር። ትሮስ ከሚመጣ በእንትኑ ይዝናኑ የሚባል ነገር ነበር እና በቃ ፍሬከር ሲኪ ስለሆኑ እስቲ ቆይ አስቡት። አንድ ኖርማል የሆነ ሰው እኔ አሁን እዚህ ጋር ምንም እያደረኩ አይደለም፣ ኢንፎርሜሽን እየሰጠው እናስተምራለን ብለው ከፍተው ታይተዋል እኮ እና በደቦ ጥያቄ ሲጠየቅ ቆይ ይህን ጥያቄ እንትን እንምጣ ነው የሚሉት። እኔ ደግሞ ክሪፕቶ አቅም ነው የሚሉኝ። እንደውም እኔ ነኝ አስተማሪ ይላል። ስንት ሰው ነው በቃ የሚስቀው እኮ ይገርመኛል። እና ሰውየው ብታዩት እኔ የክፋት ነገር ነው ያለው ነው እና ኖ ፔጅ የከፈተው ልጅ አይደለም። እኔ ከእሱ ጋር ችግር የለብኝም። እሱ የተባለውን ነው ያደረገው። ሰብሰብ ብለው 6-7 ሰዎች እንደዚህ ሲያወሩት ምንም እሱ ጋር አይደለም። እነዚህ ሰዎች ነው ያልኳቸው ያለሁት። በቃ መድረክ እየፈለጉ በየቦታው እናሳተዋለን እንዲናርባል ተቃጥለው ሞቶ ያው 3 ዓመት ሙሉ ይገዛሉ። ኢትዮጵያ ውስጥ ያለችውን ሴት ይገዛሉ፣ እንዲህ በይ ይሏታል። እሷ ደግሞ ታለቅስና ሌላ ሰው እኔ ሰው አሳስቶኝ ነው ትላለች። ሲጠይቋት እንደዚህ መከራቸውን ያሉ እና እኔ ደግሞ እንጁ ወይ ደግሞ አረጋ አይገርባችሁ እንደዚህ አድርጎ ምናምን ባለትዳር አድርጎ ሴት ሆኖ እንደዚህ ምናምን ምን አገባችሁ? እንኳን ደስ ከቻልኩ ይሆናል ሰዋት እንተ እና ፕሊዝ መልስ አትስጧቸው።
እነሱ አካውንት እየከፈቱ ይበሉ። የድሃ ነገሩም ድሃ ነው ትል ነበር እናቴና ድህነት እንዲህ ነው። ድህነት ተሳዳቢ ያደርጋል። ድህነት ምቀኛ ያደርጋል። ድህነት ሰላቢ ያደርጋል። ድህነት ክፉ ያደርጋል። የእንትን ድህነት የገንዘብ ድህነት ማለት አይደለም። የአእምሮ ድህነት የአእምሮ ድሃ ናቸው። አይታችኋቸዋል ሲያወሩ ምናምን ውሸታቸው ምናምን ሰምታችኋቸው ምናምን አትመላለሱ ማለት ነው። ጋይስ ወደ ቁም ነገራችን እንመለስ። ግረ መንገዱን እንግዲህ ያው ተያይዘው እየረገጠን ይላል። አሁን ቅጥል ይላል እነሱ ነው ጓፍሸቅ። አሁን እንዴት ይቻላል? ቆይ ይሄ ሁሉ ነገር ኤክስፒሪየንስ ቢልድ ያደረጉ ሰውዬ ትራሽ የሆኑ ሰዎች፣ ትራሽ ማይንድ ያላቸው ሰዎች ደግሞ ወጡ እኮ አፍሩም እኮ ሲያወሩ እንደዚህ አድርጎ ይሄ ሰውዬ ምናምን አፍ ሲከፈት ጭንቅላት ይታያል ይባላል እና ትዝብት ውስጥ ነው የሚወድቁት። ኤኒዌይ ሰው የሰው የእንትን ጥግ በቃት ነው የሚሄደው እና ጋይስ ፕሊዝ ሞዴሬተሮች ስራቸውን ተውላቸው። አይ ነው በዚህ ዳይናሚክ ትራቭል እያደረገች ነው። በጣም ዋች የምታደርገው እሷ ነች። ሌሎቻችሁም ግን አድርጉ እና አስወግዷቸው እንጂ እናንተ መልስ አትስጡ። ካሁን በኋላ መልስም አትስጡ። ኔጌቲቭ ነገር የሚወራበት ቦታ አትሄዱ። በቃ አያስፈልግም። በቃ ምንም አያስፈልግም። ይወራ ጉድ አንድ ሰሞን ነው። ጂሚ መልሱን እንግዲህ ተነግሮሃል። ሌሎቹን በራስ በኩል ሞክር። ጄደን ሰላም ነው ፍቅሩዬ? አለን ሶሪ በመሀል የመጡ ነገሮች ስለነበሩ ነው። ችግር የለውም። በጣም ከብዙ ጊዜ በኋላ ነው እኔም የመጣሁት። አይ ቻንሱ ሰጥቻለሁ። ጥያቄ ሀሳብ የለም። ሰላም ለማለት ነው። ሰላም ለማለት ነው ፍቅሩዬ። ሰላም ለማለት ነው። ኦኬ ጄደን እንዴ ሚዩት አድርጎ እያስገባኋቸው ያላችሁ ሰዎች ፕሊዝ፣ ሰው መግባቱንም አያውቅም። ኦራይት ቡርቴ ነህ? ሄኖክ ሰላም ነኝ። እንዴት አመሸ ፍቅርሻ? ሀይ ሄኖኬ፣ እንዴት ነህ? ሰላም ነው። እንዴት ናቸው ልጆች? ቤተሰብ ሁሉ ሰላም? አለን እግዚአብሔር ይመስገን። ቻትና እግዚአብሔር ይመስገን። ያሬዳ፣ ያሻይሉ፣ ቲምወርክ፣ አሊ፣ ኤሚል፣ ሆፕ እንዲሁም የኤችጂሲ አባላት እንግዶች ሆናችሁ የገባችሁ ያላችሁበት እንደምን አመሻችሁ እንደምን ዋላችሁ ለማለት ፈልጋለሁ። በተረፈ ሁላችንም አንድ ነገር ማሰብ አለብን። ያን ከማለቴ በፊት ግን ሁሌ እንደምል በልጆች ይባርክክ፣ ቤተሰብን መብራን ጥላ ከለላውን ትጠብቅልክ፣ እግዚአብሔር እድሜና ጤና ይስጥክ። ማለት መስጠት መሰጠት ነው። መስጠትን የሚያውቅ ይሰጣል። አንተ ራስን የሰጠህን ከዚህ በላይ ምንም እንትን የለምና በተረፈ ሁላችንም ዛሬ የምንናገርበትን አንደበት ነገ ወደኋላ መልሰን ኔጌቲቭ የምንናገርበት ባይሆን ሟች መሆናችንን ብናቅ በትከሻ ቅድም ፍቅሩ እያለ ነበር። ጠዋት ለመነሳታችን ዋስትናችን አንድ መድኃኒዓለም ብቻ ነው። ስለዚህ እዚህ ጋር ያስገደደን የለም። ተማሩን የተባልነው እየተማርን ነው። እግዚአብሔር ይመስገን። ጥሩ አስተማሪ ያለን። ኪሳችን ገብቶ አምጦ አካውንታችንን አያውቅ። ሪኮመንድ ነው የሚያደርገን። ስህተት ስንሰራ እንኳን ተቆጥቶ ሲያርመን ነው የማውቀውና ኤኒዌይ እኔ እዚህ ጋር ሞዴሬቶች ስራ ይስሩ። ፍቅሩሻ እንዳለው መልስ ባንሰጥ ሟች መሆናችንን አስበን ደግሞ ሁሌም ከፍቅሩ ተምረን ሞትን በትከሻችን ይዘንን ስለምንሄድ ልጅ ያለን ቤተሰብ ያለን ለቤተሰባችን ነገን እየሰራን ብንሄድ ከሱ ብንማር እላለሁ። እንደ ሁሌውም ጥሩ እየሄድን ነው። ግን ያው በጣልቃ እየገቡ እንዳንማር ነው። ያው ሁሌ እንደምንል ነው እኛ አንተን አይደለም የጠመዱት እኛን የጠመዱት። ያው ምቀኝነት ምንም እንትን አይልምና ደህነት ደግሞ የብር ደህነት ተሰርቶ ይገኛል። የአይምሮ ደህነት ነው
ችግር የሚያመጣውና ፍቅሩሻ በርታልን፣ እናመሰግናለን። ስላገኘን እኛ ሁሌም ደስተኛ ነን፣ ቤተሰብ ሁላችንም። ምክንያቱም ኤችዲሲን የሰጠህን ቤተሰብን የሰጠህን እና እናመሰግናለን። ኑርልን። ታንኪዩ ኦኬ፣ በጣም አመሰግናለሁ ቤተሰባችሁንም ጭምር። ያ ሰምታችኋል፣ መልእክት ነው። ኤሚ ኦኬ፣ ላይመቻችሁ ነው የገባችሁት። ኦል ኢን ዋን። ሰላም፣ እንዴት አመሻችሁ? ሁላችሁም ባላችሁበት ከታች ያሬድ፣ ፍቅሩሻ እንዴት ናችሁ? አለመለን። ያው ክፉም ለራስ ደግም ለራስ ይባላልና ፍቅሩሻ፣ ያው ሁሉንም ነገር 2 ዓመት ሆኖኛል መከታተል ከጀመርኩ ጀምሮ። ምናልባት ታስታውሰኛለህ፣ እኔ ባልደርስበት ልጅ ትድረስበት ብያለሁ የሆነ ጊዜ ሳወራህና፣ አንዳንዴ ሰው ሲከስር የሚያወራውን አያውቅምና የሆነ ቀን ደግሞ ያብር ከፍ ሲል መጥቶ ሊያመሰግን ስለሚችል ያው የተታገሰ ከሚስቱ ይወልዳል ነው። ስለዚህ ታክስን መጠበቅ ቀይ በሆነ ቁጥር ማልቀስ ሳይሆን ያለብን ችሎ እና ተቻችለን ጠብቀን ራሳችንን አብዴት ማድረግ ነው የሚኖርብን። ስለዚህ ስለ እያንዳንዱ ነገር ፍቅሩሻ እናመሰግናለን። ይሄ ልልህ ነው የገባሁት። ታንኪዩ። አይ ወገባችንን ጠበቅ ማድረግ ነው። እነዚህ ስለወረደባቸው ምናምን አይደለም። ካላወቃችኋቸው ሰሞኑን የተለያየ ቦታ እየሄዱ ሲናገሩ አይታችኋቸዋል። አዲስ አይደሉም፣ 3 ዓመታቸው። በቀደም ዕለት የሆነ ቤታ እየገቡ ምናምን እንትን አሉ። ኢማጂን እንግዲህ ባለፈው 4 ዓመት ታውዘንድስ ኦፍ ፒፕል ተከትሎኛል፣ ታውዘንድስ ኦፍ ፒፕል ተጠቅመናል ሲሉ ሰማለሁ። ግን በፈለገው ማህበራዊ ህይወትም ይሁን የፖለቲካ ህይወትም ይሁን የምንም የኢኮኖሚ ህይወትም ይሁን የኛን ሶሳይቲ ታውቁታላችሁ። እና የሚያሳፍረው እነዚህ ሰዎች ኦልሬዲ ታውቀዋል። ወጥተው በየቦታው እንደው አንዳንዶቹማ እኔ ነኝ የማስተምርለት ሁሉ ይላል። ራሱን ማስተማር የማይችል ሰውዬ ነው በትክክለኛ። አሁን ሲሪየስሊ ነው የምላችሁ በጣም እና የሚያውቁት የኤችዲሲ ልጆች አሉ እና እነዚህ ሰዎች ኦልሬዲ ወጥተው እኮ ሲያወሩ ተሰሟቸዋል። ሌላ ቦታ ፈልገው ይተነፍሳሉ። በቃ ቅጥል ብለዋል። ምንድን ነው ያቃጠላቸው? እግዚአብሔር ይወቀው። እኔ ራሴ አላውቀው። በዚህ ሌቭል ሰው እንዴት ይቃጠላል? ምቀኝነት የሚባለው ነገር ግን ምቀኛ ደግሞ አታሳጣኝ ነው የሚባለው። ስለዚህ እወቋቸው። በየቦታው ሄደው እንትን ይላሉ እና ይመጡና እንትን ያደርጋሉ። እኔ ስለዛ ፖይንት ለማውራት አይደለም። እናንተ ብዙ ጊዜ ስታወሩት እንትን ስለሚል ነው ማነሳው እንጂ ማውራትም አልፈለግም። ምክንያቱም በምን ከነሱ ጋር ጫማ አለካካለሁ? ተራሽ ናቸው። እኔ ስለ አንድ ሰው መጥፎ ነገር ሳወራ ሰምታችሁኝ ታውቃላችሁ? እኔ ስለ እነሱም እኮ በቃ ትራሽነታቸው በቃ እየበዛ ሲሄድ ስለሆነ ነው ትራሽ የሚያልኳቸው እና እኔ ስለማንም ከክፉም መጥፎም አላወራም፣ ሰውም አላማም ምን አላለም። እኔ ያለሁት እዚህ ጋር ስለ ክሪፕቶ ነው የማወራው፣ ስለ ላይፍ ኤክስፒሪየንስ ነው የማወራው። እንዴት አንድ ሰው ስኬታማ ሊሆን እንደሚችል አእምሮ ላይ እንዴት መስራት እንዳለበት፣ ማይንድ ሴቱ ላይ እንዴት መስራት እንዳለበት ነው። ሰክሰስፉል መሆን የተፈጥሮ መብታችን ስለሆነ ያን ኤክሰርሳይዝ እንድናደርግ ነው። ስለዚህ እኔ እንደዛ አላወራም። ግን ያው አንዳንድ ጊዜ እንግዲህ ሂውመን አረላችሁ ብንትለ አንዳንዴ እንዲህ አይነት ነገር ሲመጣ አንዳንዴ እንግዲህ ጣል ለማድረግ ስላለባቸው ነው። እና የሚያሳዝነው ግን ሰው እያወቃቸው ስለሆነ ወጥተው ሲያወሩ ባወሩበት ልክ እየተለኩ ስለሆነ ማፈር ያለባቸው እነሱ ናቸው። እኔ ለምን አፍራለሁ? 500 ሰው ቁጭ ብሎ ያዳምጠኛል። 500 ሰው እዚህ ጋር እነሱን የሚሰራቸው ሰው ሁሉ አለ ሊሰራቸው የሚችል ጠፍጥፎ በእውቀትም በምንም ምንም የማይመጣጠኑት ኤችዲሲ ውስጥ ግን በቃ በተቻለ መጠን ለመቦርቦር ለምናምን የተለያየ አሁንም ጭምር ውስጣችን ያስቀምጧቸው የተቦረቦሩ ሰዎች አሉ። ካፕሎፍ ሲስተማቲካል የሚሄዱት ማንዱ ያላደገ ተምሮም ያላደገ ሰው አለ እና እንዲህ አይነት ነገሮችን ሰዎች ይጠቀማሉ።
ግን ክሊር መሆን ያለበት ነገር እኔ በትክክል ምንድን ነው የሚለው እዚህ ጋር ደግሞ ስቲቭ ያደገ ነው የባንተ ንግድ። ኦኬ በዚህ አጋጣሚ አንድ ገስት ይኖረኛል። ፍጹሜ መተህ ከሆነ ፕሊስ ገስት ላክልኝ። ሌላ ኢሹም ኢትዮጵያ ውስጥ እየተፈጠረ ነው ያለው። ይሄ ባንተ ንግድ እንዴት ታየዋለህ? እና ሀገር ኪሳራ አድርጎ የሚያስቡት አለ በአንተ ንግድ። እኔ ንግድ አለኝ እንዴ? የምን ንግድ ነው? ምንድን ነው የሚለው? ድሉ ሰይድ የሚባል ሰው። ኦራይት ፍጹሜ ካለህ ፕሊስ ላክልኝ። ሶሪ እስካሁን ያው በምን ልወቅ። ኢትዮጵያ ውስጥ ያለው የቴሌግራም እና የአጭበርባሪዎች እንትን ስኬሉን በጣም ከፍ አድርጎታል እና ፓርትነራችንም ፎቶስ ምናምን ደብዳቤ ተጽፎ ሁሉ ቀርቧል እና እሱን ለማብራራት ያህል ገስት ይኖረኝ ነበረ። ፍጹሜ ካለህ ብትገባ ደስ ይለኛል። በሌላ አካውንት ነው ያለው፣ በስምህ ነው ያለው። ፕሊዝ ደሚ ነው። እሺ ሆፕ ጤና ይስጥልኝ ሁላችሁንም። ፍቅሩ አንተንም ሰላም እልሃለሁ። ያለው ብዙ ጊዜ 1-7 ወር እንደዛ አካባቢ ይሆናል። ቢያንስ አንዱን ሴሽንን ያለው በሳምንት ውስጥ አዳምጣለሁ። አሁን በቅርቡ ደግሞ የተነሳውን ውዥንብርም ሰምቻለሁ። ሰዎቹን ባክግራውንዳቸውን ሳጠና እንደዛ ነው ስራቸው። መጀመሪያው ነው የታወቁ ሶሻል ሚዲያውን የሚያናውጡ አይነት ሰዎች፣ ለሀገርም ለራሳቸውም የማይጠቅም ነገር የሚሰሩ ሰዎች ናቸው እና አንተም እንዳልከው ሁልጊዜም ኔጌቲቭ ነገር ብዙ ፖዚቲቭ የሚሰራበት ጥቂት ኔጌቲቭ አይጠፋም። ደግሞ እንደዛ አይነት ጥቂት ኔጌቲቭ የሚያደርግ ሰው ደግሞ እጅስ እኛን ጠንካራ ያደርገናል ብዬ አስባለሁ። አንተን ደግሞ እጅግ በጣም በጣም አመሰግናለሁ። ፓሽንን ሰው ለመርዳት እውቀትን፣ ልምድን ሳትታክት አንዳንድ ኔጌቲቭ ነገሮች ሳይበግሩ በፓሽን ስለምትረዳ ብዙ ጊዜ ስላየው ነው። በጣም ፓሽኔት ሆነን ወጣቶችን ለመርዳት የምትፈልገው እና ብዙ ሰው እንደዚህ አይነት ሰው የለም። እውቀቱ ያለው በቃ ለራሱ ብቻ የሚኖር ሰው የበዛበት ጊዜ ነው እና በጣም አፕሪሺየት እና አደንቃለሁ። እግዚአብሔር ይስጥልኝ። እኔ የምፈልገው ብዙ ጊዜ ጆይን ለማድረግ ኤችዲሲ ጆይን ለማድረግ ሜሴጅ ልኬ ምላሽ አላገኘውም እና ሜይንሊ ዛሬ ላይቭ ገብቼ እንትን ያልኩ አቴንሽን ለማግኘት ነው። ሜምበር መሆን ፍላጎት አለኝ። ቆይቷል፣ ብዙ ጊዜ ነው የሞከርኩት። አንደርስታንድ አደርጋለሁ። ብዙ ሰው ነው እዚህ ጋር ያለው። ብዙ ሰው የሚሰጠውን ኮሜንት ሜሴጅ ማየትም አንዳንድ ጊዜ ኦቨርዌልም ሊያደርግ ይችላል እና ፕሊዝ የኔን አቴንሽን ሰጥተህ ሜምበር እንድታደርገኝ። ስለ ክሪፕቶ ቤዚክ ኖሌጅ አለኝ። ፈርደር ደግሞ የሚሰጠውን የዙም ትምህርት ሜምበር ሆኜ መከታተል እፈልጋለሁ። ኦኬ እሺ ወንድማችን፣ ሁለተኛውንም እንትን ላክልኝ። በዚህ ቦታ ካለ ልቀበልና በዚህኛው ቦታ የለኝም መሰለኝ። ዛሬ ነው። ኦኬ አለኝ። ስምህንና ሙሉ ስምህንና ስልክህን ላክልኝ። ዩኤስ ነው ያለው አይደል? አዎ ላክልኝ፣ እናወራለን። ፍጹሜ ገስት አላክልኝም። ፕራይቬት ነው መሰለኝ እንትንህ። ፕሊስ ገስት ላክልኝ። ገስት ሪኩዌስት አድርግ። ኢንቫይት ላደረግህ እየሞከርኩ አልቻልኩም። ፕራይቬት ነው ወይስ ምን? ፍጹሜ ፕሊስ እያየሁህ ነው፣ ግን ኢንቫይትም ላደረግህ አልቻልኩም። ወይ የሆነ ነገር ጊፍት ካለ እስኪ እንትን ከላይ ብትወጣልኝ። አልቻልኩም። ፍጹም ፕሊስ። በአጋጣሚ አንዳንድ ዲስከስ የምናደርጋቸው ነገሮች ስላሉ ጋይስ፣ የኢትዮጵያ የታወቀው ገንዘብ በመላው ዓለም
ላክበት ፋስት ፔይ የሚባለው ኦርጋናይዜሽን ፋውንደር እና ሲዮ እዚህ ስላለ እባክህ የላክልኝ አይደለም ወይ ፕራይቬት ነው እንትነህ ሚዩት ያደረገው ሰው አለ እንዴ? ፍጹሜ በመላ አስገባ። ተቸገርኩ እኮ እስቲ አበባ ስጥ እስቲ ካለ ቲክቶክ ላይ ብዙም እንትን አይደለም። ኦራይት እስከዛ እንግዲህ ሌላ ሰው ላስገባ። ያሬዶ ቃል የለም እንዴ ዛሬ? እሱ ሲኖር አንዳንዴ ወይ ታፕታፕ አድርጉ ይላል ብዬ ቃል አለ እንዴ? እስቲ አንድ ግባልኝ እንዳይቃ ብሬክ ልውሰድ።